እያንዳንዳችን ለዚች ሀገር የደገፍነ መስሎን ስንበድል ቆይተናል። ሁላችንም ማለት ነው። ወያኔን አምነን ትክክል መስሎን ስንደግፍ ነበርና በዛው ስናገለግል ነበር። ሂደቱ የተገላቢጦሽ ሲሆን ከዚህ በኋላ መከራከር በሚገባ እንድንከራከር ሰፊ ጉዞ ተካሂዷል። ዛሬ እዚህ ላይ ለመገናኘት ዝም ብሎ እንደዚህ በቀላሉ የተገናኘ እንዳይመስላችሁ መራራ መስዋዕትነት ተከፍሎበታል። ወልቃይት የተከፈለው እንዳለ ወስደን ሳናውቅ ወልቃይት ቀድሞ ነቅቶ እኒህ ሰዎች እዚህ ሀገር መግባት የለባቸውም ሌላ ተልእኮ አላቸው ብሎ ሲደባደብ አላገዝናቸውም ነበር። በተናጠል ተደበደቡ። አለቀ። የወልቃይት ጀግና እግዚአብሔር ይቁጠረው። እሱን ለፈውና የመጨረሻውን ቲፒኤልኤፍ የ50 ዓመቱን ፕላን ተግባራዊ ለማድረግ በመላ አገሪቱ የጣለውን አሰቃቂ አስጨናቂ የነበረ ስርዓት ሁላችሁም ታውቁታላችሁ። አማራ መሆን ብቻ ሳይሆን አማራ በዚች ምድር እንዳይኖር አማራ መሆን እስክጠላው ድረስ አማራነትን እንድጠላው የነበረው ሴራ ቀላል አይደለም። ይሄን ለመታገል ደግሞ ይሄን ወደዚህ ደረጃ ለማምጣት በርከት ያሉ ቀይ፣ ጥቁር፣ ጠይም፣ ረጅም፣ አጭር ወንድሞቻችን በረሃ ላይ ቀርተዋል። ግን ተሳክቷል። አትጠራጠሩ፣ ተሳክቷል። ስለዚህ ውድ ጀግኖች እንደነ ጎቤ መልኬ ያሉ እንደነ መሀቤ በለጠ ያሉ ከፋሽስት ወታደር ጋር አንገት ለአንገት ተናንቀው የሞቱ እንደነ ሰጠይ ባብል እንደነ ኢሳይ ታከለ ጎንደር ከተማ ላይ ኮሎኔል ሲከበብ ካንተ በፊት እኛ ነው ማለፍ ያለብን ብለው አንገት ለአንገት ተያይዘው የሞቱ ምናልባት ነገ ስናረጋግጥ ቀን በደንብ ስለነሱ ታሪክ በስፋት ትጽፋላችሁ ብዬ አምናለሁ። ዝም ብሎ የሚቀር ነገር አይደለም። ያ ነው እንግዲህ ያን አምባገነንነት ሲበዛ አውርዶ መሬት ይጥላል። እግዚአብሔር ከላይ ወደ ታች ከታች ወደ ላይ የሚያደርገው አምላክ ደረሰና አብይ ሰዶ ዛሬ ለመገናኘት በቃን እንጂ በእስር ቤት የነበሩ እዚህ ቀኝ ጎኔ እንደምታዩቸው እናታ ላይና አባጌታቸው ለዘላለም እዛ በስብሰው ሊቀሩ ነበር። እኔም ጫካ እንደገባሁ ልቀር ነበር። 2 ዓመት ጫካ ገብቻለሁ። ግን አማራውነት ግዴታዬን ተወጥቻለሁ በሚገባ ማለት ነው። ብዙ ጀግና አለ። ብዙ ጀግና እንዳጣነ ሁሉ ብዙ ጀግና አለ። ትንሽ ወደዛ ልውሰዳችሁ። እኔ 1984 በትግራይ ኮረጆ መጥቶ ምርጫ ሲካሄድ ያነበር የነቃሁት። አንድ ነን እያሉ አንድ ድርጅት ነን እያሉ አንድ መንግስት ነን ሲሉ የነበረ ሰዎች ምርጫ ሲመጣ በትግራይ ኮረጆ መጣ። የሽግግር መንግስት እንደምታስታውሱትና ያኔ ጀምሮ ትክክል አይደለም የሚል ጠገዴ ላይ ተቀምጬ ያንን ጥያቄ ስናነሳ ነበር። በዚች ምድር ሳልንበረከክላቸው የቀረው እኔና እኔ ብቻ ነኝ። የነሱን እጅ የኔን እጅ ሳይነኳት የቀሩ ግን በቂ ስራ ሰርቻለሁ። በቂ ስራ። ከዛ ችግሩን ለመፍታት ጫፍ ተደርሶ ሳለ ሻቢያ ወራ ተደረገ። ወደ ሻቢያ ከሄደ ከዛ ከተመለስነ በኋላ በርካታ ግጭቶች በርካታ ተኩስ ልውውጦች እየተደረጉ በልኩ ተገድቦ እንዲቆም ህወሓት ወደ ላይ ወደ ፈለገው አጀንዳ ወደ ጎንደር እንዳይጠጋ ወደ መተማ እንዳይሄድ ሀለው የመገደብ ስራ ግን በርካታ ስራ ሲሰራ ቆይቷል። ከዚህ በኋላ ምንድነው የተደረገው? በግል ለኔ ነው ያዙኝ። አንድ ሚስጥር ልንገራችሁ እንዳጣሉኝ። አብዛኛው እኔ ትግሬ ነኝ፣ ግማሽ ጎኔ። ዘሬን ቆጥረው መጡና ከቤት አንተ ትግሬ አይደለህም እንዴ? ለምንድነው የትግራይ ቤተሰቦች መተው አርሰው እንዳይበሉ እዚሁ ነው የምትከለክል ያለህና ትክክል አይደለህም። በአባትህ ዘር በዚህ ገጥ፣ በእናትህ ዘር በዚህ ገጥ፣ በዚህኛው ገጥ እዚህ ገጥ እንደዚህ አይደለህም የሚል ጥያቄ አቀረቡልኝ። የፌደራል ደህንነቶች ናቸው እነሱ። አይ ትክክል ናቸው። ከላይ የመጡ ሰዎች እንደዛ የሚባል ወሬ እኔ በታሪክ እሰማለሁ። ምናልባት አማራ ደግ ለምለም አገር ስለሆነ ከትግራይ እየተሰደዱ ለሸቅል ይመጡ ነበር ይባላል እና ከዚህ ሲመጡ እየሰሩ
እየሸቀሉ ዳጉሳ ቂጣ እየጋገሩ ኑግ እየለበዱ ወፍራም ጠላ እየጠመቁ ይሰጧቸዋል እና ወጀዳቸውን በቅጥር በድንጋይ ይክቡላቸዋል። ከሰጧቸው በላይ ጨምረው ይሰራሉ። ከዚህ በየአመቱ እንደዚህ ሲመላለሱ እነዚህ ሰዎች ተጋብተን ብናስቀራቸው ደጎች ናቸው እንደ የሥራ ሰው ናቸው ሲሉ እኛ አማራዎች በደግነት በየዋህነት ተጋብተው አስቀሯቸው ይባላል። ከዛ በዙር እየተዋለደ ሲመጣ እኔ ወደዚህ ምድር ዓለም መጣሁ። እኔ ወደዚህ ምድር ዓለም ስመጣ ግን የአማራን ምድር ነው መጀመሪያ ያረጋጥኳት ከናቴ ማህፀን ስወጣ። ስለዚህ ፒውር አማራን የትግሬ ቅልቅል የለኝም አልኳቸው። ከዚህ የሞት ውሳኔ ተወሰነ። በቃ ሰይጣን ነው ይሄ ሰውዬ መመታት አለበት ተባለ። አልተሳካም። እግዚአብሔር አልሰጠም። እኔም በደንብ እጠነቀቃለሁ። ዝም ብዬ እንትን አይደለሁ። እዛ መጨረሻ ላይ እንደገና የመከላከያ ደህንነት መጡና 3 አማራጮች ይዘንልህ መተናል። ሁለቱ በደንብ ይጠቅሙሃል። ይሄ ማወጋችሁ በጣም ጠንካራ እንድትሆኑ እንደዛ ያለ ፈተና ላይኖር ይችላል። ግን ማንም ሰው ግን ጠንካራ ጽኑ መሆን አለበት ለማለት ፈልጌ ነው ይሄን መነግራችሁ ያለው። የማያልፍ ነገር የለም። የማያልፍ ነገር ስለሌለ ነው። ስለዚህ ሁለቱ ይጠቅሙሃል፣ አንዱ አይጠቅሙህም። አንደኛው የምትፈልገውን ከተማ ምረጥ፣ ቤት እንግዛልህ፣ ፈለከውን የእግር መኪና እንስጠህ፣ መንቀሳቀሻ ብር እንስጠህ፣ ወደ መሃል ሀገር ግባ፣ እዚህ ላይ እዚያ ፍንጫችን ላይ ተቀምጠህ አታውከን። ሁለተኛው ወደ አሜሪካን ሀገር እንስደድህ፣ ሁሉ በእጃችን ስለሆነ ፓስፖርቱ ማንኛውም በአንድ ቀን ጨርሰን እንስደድህ፣ ቤተሰብን ይዘህ ሄደህ እዛ ሰርተህ ብላ የሚል ነበር። ሶስተኛው ግን አይጠቅምህም፣ ልጆችን ብታሳድግ ይሻላል፣ በስብሰህ ትቀራለህ፣ መዋደቂያ አይገኝም የሚል ነበር። ሶስተኛ ያስቀመጡት ይሄን አትመርጣውም። እውነታችን ነው፣ አትመርጣውም። ስለማይጠቅምህ የትም ስለማታመልጥ ያው ታውቋቸዋላችሁ እንግዲህ። እና እኔ ያልኳቸው ነገር ግን ትክክል ነው። እናንተ በብሔር ትግሬ ሆናችሁ በሰራዊቱ ደግሞ የመከላከያ ሰራዊቱ ናቸው። ለትግሬ አርሶ አደር መሬት ስታስቡ እኔ የአማራ አርሶ አደር ነኝ፣ ለአማራ ህዝብ መሬት ያስፈልገዋል፣ አልደራደርም ነው ያልኳቸው። ማንነት ክብር ነው። የዚህ ቤት ጌታ ሊሞት ይችላል፣ አይኖርም፣ ለዘላለም አይኖርም፣ ያልፋል። ግን ክብሩ አማራዊነቱ ራሱ ኮርቶ አሁን ምን ያህል እንዳኮራን ውሰዱ። ይሄ ነው ትልቁ ነገር ማለት ነው። እንኳን ማንነትን ያክል ሰውን በገንዘብ አይሸጥም፣ ጀግና አይሸጥም። ስለዚህ ገዳይ እግዚአብሔር ትሞታለህ አለኝ። ገዳይ እግዚአብሔር ነው። ማንም አፉ በከፈተ ሰው አይገድልም። ከዛ ሽጉጤን ምዝዝ አደረኩና ስንነጋገር ተነስተው ሄዱ። በቃ ነገ ያገኛታል ብለው ተነስተው ሄዱ። አልተሳካላቸውም። ዛሬ ተገናኝተናል እኔና እናንተ። ይሄ ነው የእግዚአብሔር ትልቁ ነገር። ማንም አፉ በከፈተ ማንም አይገልም። እንዲያውም ልንገርህ ነው ያልኩት፣ መጽሐፍ ቅዱሳችን ንጉሥ በሰራዊቱ ብዛት አይድንም ይላል። እስከ አፍንጫ በታጠቃችሁ ሰው አትገሉም፣ ገዳይ እግዚአብሔር እንጂ ማንም ሰው አይገድልም። ጥያቄው ተጠናክሮ ይቀጥላል ነው ያልኳቸው። ይሄ ጥያቄ አንግበን ቆየን፣ ስንታገል ቆየን። እነሱም አልተሳካላቸውም። ከቤቴ ቁጭ ካልኩት በኋላ አሸባሪ ግንቦት 7 ብለው በኢትዮጵያ ቴሌቪዥን ጠፍቶናል፣ አፋልጉን፣ የከፈለን ውለታን እንከፍላለን የሚል በራሴ ቴሌቪዥን ቤቴ ላይ ቁጭ ብያየሁ። ትንሽ ድርጅት አለች እና ሳቅኩ። የዛን ጊዜ እቺ ጋዜጠኛ ሰክራ ገባች እንዴ ምንድነው በየግራ አልተገባኝም። ዝም ብዬ ሰክሮን የገባ ነው ያልኩት። ከዛ እንዳለ በርካታ ሰው የሚያውቅ እንቅስቃሴ ሁኔታ የሚያውቅ ግልብጥ ብሎ የከተማው ሰው መጣና ውጣ ሊመቱ ነው የሚል ነገር መጣ። ያ ነበር። አልተሳካም። ኮሎኔል ደመቀ ጋር አንድ ስራ ልንሰራ እቅድ ነበረን። አላውቀውም፣ አያውቀኝም። ግን በሆነ አጋጣሚ ተገናኘና ተዋወቅንና እሱ ነው ፈልጎ ያስገኘኝ። ስራ ልንሰራ እቅድና ፕላን አዘጋጅተን እንክረም እንሻገር ብለን እቅድ አወጥተን ከነታላይ ጋር ቅድሚያ የምተዋወቀው ከታላይ ጋር ነው። ግን በሱ ግን ወታደር ስለነበረ እኔም ወታደር ስለነበርኩኝ ምን ማድረግ እንዳለብን ጥያቄያችን ዝም ብሎ እንደማይመለስ ጥያቄውን ለማስመለስ ምን ማድረግ አለበት፣ ምን መታከል አለበት የሚል የራሱ የሆነ ስራ ሰርተን ነበርና ጊዜ እንስጠው ብለን በአጋጣሚ ያ ነገር ሆነና ውል ነበረን፣ ጨዋታ ነበረን፣ ሚስጥር ነበረን፣ ማንም አያውቅም።
ቤተሰቦችም አያውቁም የሱ ቤተሰብም አያውቁም ጓደኞቹም አያውቁም ያውቅ ያለ እኔና እሱ ብቻ ነው የምናውቀው እና እነሱ ቀድመው መጡና ስንደዋወል ድረስልኝ ከበውኛል እየደበደቡኝ ነው ድረስልኝ የሚል ነገር መልእክት ከማንም በላይ ስለሚያምነኝ ስለተነጋገርነ ያ ነገር ተነጋገርነና ምንድነው ያልኩት እኔ አማራ መሆን ክብር ነው ልላችሁ ፈልጌ ነው ምንም ጥርጥር የለው አማራነት ክብር ነው አማራነት ኢትዮጵያዊነት ነው አማራነት ነው ራሱ ክብር ነው እና ስልኩ ገባና ሲነግረኝ አይዞህ ከእግዚአብሔር ጋር ደርስልሃለሁ ስለምን ተማመን ነው ነግራችሁ እደርስልሃለሁ እጅህ እንዳሰጥ ስንት ጥይት አለ አልኩት 30 ጥይት አለልኝ አንዷን አውጣና ጠረጴዛ አስቀምጣት ነው ያልኩት ምንም ጥርጥር የለው ጠረጴዛ ላይ አስቀምጣት የመጨረሻው ላይ እሷን ጥይት ጠጣት እጅህ እንዳሰጣቸው አልኩት ችግር የለውም እሱ አንተ ድረስ ሞክር እኔ ግን እንዳስ ቴድሮስ አሳይሃለሁ ራሴን ሽጉጤን ጠጥቼ ሞታለሁ የሚል ነገር ነው ያስቀመጠው ይሄ የአማራ ክብር ነው ቆራጥነት ነው ስለዚህ እኔም ወንድሜ ደርሼ እንዲወጣ ወራሪዎቹ ድባቅ እንዲመቱ ተደርገዋል ስለዚህ በሰፊ ወደ ኋላ እንመለስበታለን በውይይት ይሄን ሁሉ አሳልፈን እኔም 2 አመት ጫካ ላይ ቆይቼ ከዚህ በኋላ እሱን ካወጣው በኋላ ባደራ ካስረከብነ በኋላ እነሱ ምስር ቤት ገቡ እኔም ጫካ ገባው ከ2 አመት በኋላ መልሰን ተገናኝተናል እሱ ወጥቶ እኔ ሞተን ግን ምንም ይሁን ምንም ልነግርላችሁና ላረጋግጥላችሁ የምፈልገው ጉዳይ ወደደም ጠላም የወልቃይት ጠለም ትራያም ጥያቄ ይመለሳል ምንም